ሁሉ ሚዳረስ የሚያረካ የሕይወት ምንጭ ኢየሱስ ኑና በነጻ ጠጡ ይላል ለፈለገ ሁሉ ያዳርሳል የሕይወት ውሃ የተማችው የሕይወት ምግብ የራባችው ለዘላለም የሚያረካውን ኑና ቅመሱት ኢየሱስን ለተራበ ሁሉ ሚዳረስ የሕይወት እንጀራ ኢየሱስ ኑና በነጻ ብሉ ይላል ሳይለየን ሁሉን ያዳርሳል የሕይወት ውሃ የተማችው የሕይወት ምግብ የራባችው ለዘላለም እግዚአብሔርን በመጀመሪያ ላመስግነው። የመጣችሁትን እንኳን ደህና መጣችሁ ላለው እንግዶች አቀባበል ተደርጎላችኋል። እንግዲህ ይህን ካልኩ በኋላ ቀጥታ ወደ ቃሉ ነው የሚሄደው። ዛሬ ላገለግል ያሰብኩበት ርዕስ ሁላችንም የሚመለከት ነው። ቀስ ብሎ ደግሞ ወደዚህ ወደ ጌታ እራት ይወስደናል። በእጅህ ያለው ምንድን ነው የሚል ርዕስ ነው። በእጅህ ያለው ምንድን ነው? እንጸልይ። እግዚአብሔር አምላክ እናመሰግናለን ስለነበረን ጊዜ። አሁን ደግሞ እንደገና በቃልህ ትናገረን ዘንድ ጊዜውን ላንተ አሳልፌ የሰጠው በበረከት ጎብኘን፣ አትለየን፣ በኢየሱስ ስም አሜን። እግዚአብሔር በመጽሐፍ ቅዱስ ውስጥ ስናነብ ሰውን የጠየቃቸው ብዙ ጥያቄዎች አሉ እና ከነዚህ ጥያቄዎች ዛሬ አንዱ ላይ ነው የምናተኩረው። የመጀመሪያው ጥያቄ ዘፍጥረት 3:9 ላይ ነው። እግዚአብሔር አምላክ አዳምን አዳም ወዴት ነህ አለው። የመጀመሪያው ጥያቄ ነው። ዛሬ ጊዜ የለኝም፣ በሌላ ቀን በዚህ ጥያቄ ዙሪያ ላይ እናውጠነጥናለን። እንደገና ምዕራፍ 4:9 ላይ ስትሄዱ ቃየልን እንደገና ሁለተኛው ጥያቄ ተጠየቀ። ቃየል ወንድምህ ወዴት ነው ተባለ። ከዛ በኋላ ለሙሴ ደግሞ ዘፍጥረት 4:2 ላይ በእጅህ ያለው ምንድን ነው? ኋላ በዚህ ላይ ነው የምናተኩረው። አንደኛ ነገሥት ምዕራፍ 19 ላይ ስትሄዱ ደግሞ እግዚአብሔር አምላክ ለኤልያስ የተጠየቀው ጥያቄ ነበረው። በዚህ ስፍራ ምን ታደርጋለህ አለው። ለኢዮብ ደግሞ እንዲህ ብሎ ጠየቀው። የምድርን መሰረት በጣልኩ ጊዜ አንተ የት ነበርክ? ለኢሳይያስ ማንን ልላክ ብሎ ጠየቀ። እንደዚህ እያልን ብንሄድ እግዚአብሔር ሰውን የጠየቃቸው ብዙ ጥያቄዎች አሉ። በእያንዳንዱ ጥያቄዎች ላይ እግዚአብሔር ብዙ የሚያስተምረን ነገር አለው። ዛሬ ግን ላተኩርበት ወደምፈልገው ሶስተኛ ጥያቄ እግዚአብሔር ሙሴን የጠየቀው ጥያቄ አብረን እናየዋለን። በእጅህ ያለው ምንድን ነው ብሎ ጠየቀው። ሙሴ ዛሬ ስለ ሙሴ ትንሽ እንድናይ እፈልጋለሁ። እግዚአብሔር አምላክ ሙሴን ተጠቅሞ የእስራኤልን ሕዝብ ከግብፅ ባርነት ነፃ አውጥቷል። ሙሴ በጣም ታላቅ ሰው ነው። በመጽሐፍ ቅዱስ ካሉት ሰዎች እጅግ የተከበረ ታላቅ መጽሐፍታችን እግዚአብሔር እንዲያውም እንደ ሙሴ ታጋሽ የለም፣ በትዕግስቱ የታወቀ በጣም የተከበረ እግዚአብሔር የተጠቀመበት ሰው ሙሴ። መጽሐፍታችን ሲነግረን በዕብራውያን ውስጥ የንጉሥ ልጅ መሆን ይችል ነበር፣ የልጅ ልጅ መሆን ይችል ነበር። ያንን ሁሉ ክብር ትቶ ከወገኖቹ ጋር መከራ መቀበልን መረጠ ይላል። ምክንያቱም ብድራቱን ትኩር ብሎ ተመለከተ ይላል። አንድ ጊዜ ምን ሆነ መሰላችሁ? የአዞ ገንዳ ነበረ። የአዞ ፓርክ ውስጥ አዞ የሚያረባ አንድ ሰው ነበር። እጅግ በጣም ሀብታም ሰው ነው። በጣም ሀብታም። አንዲት ልጅ ብቻ ነበረችው፣ በጣም የምታምር ቆንጆ የሆነች ልጅ እና አንድ ቀን እንዲህ ብሎ አወጀ። ወጣቶቹን ብዙዎች ሊያገቧት ይፈልጋሉ። የሀብታም ምንድነው የሚባለው? አማች መሆን የሚፈልገው የልጅ አማች ነው። አዎ የሀብታም አማች መሆን ፈልገዋል። እና እቺ ልጅ የማይጠይቃት የለም። አይን በዛባት። አንድ ቀን ምን አደረገ? ወጣቶቹን በሙሉ እሷን ለማግባት የሚፈልጉትን ሁሉ በዚህ በአዞ ገንዳ አጠገብ አመጣቸው። ይሄ የአዞ ገንዳ አዞዎች ይርመሰመሳሉ። ትልቅ ገንዳ አለ።
ከዚያ በኋላ እዚያ ገንዳው አጠገብ ሁሉንም ካሰለፈ በኋላ እንዲህ ብሎ ነገራቸው። የኔን ልጅ ማግባት የሚፈልግ ሰው ካለ በዚህ ባዞ ገንዳ መዋኘት አለበት። ከዚህ ጫፍ ዋኝቶ እዛ መውጣት አለበት አለ። በጣም ብዙ አዞዎች አሉ፣ ይርመሰመሳሉ። ኧረ እኔ ይቅርብኝ ትቅር እንጂ እያሉ ሁሉም ፈሩ። አንዱ ግን አመነታ። በቃ ልግባ አለ። እቺ ቆንጅዬ ልጅ፣ በዚያ ላይ የሀብታም አማች መሆን። ይህ ሰውዬ ከአንድ ልጅ ብቻ ነው ያለው፣ ንብረቱ ሁሉ የሚያወርሰው ለማን ነው አለ? ለእኔ እኮ ነው አለ። ከዛ ልብሱን አሁን አለቀና እኔ እገባለሁ አለ። ፈራ ተባ እያለ በቃ የፈለገው ይሁን፣ ቢገሉኝ ይግደሉኝ፣ ከተረፍኩ ግን በዚህ ምድር ላይ አንደኛ ሰው ነኝ አለ። ከዛ በኋላ ገባ። እየዋኘ አዞዎች እየመጡ እያሸተቱት እየዳበሱት እየዋኘ አቋረጠ። ምንም ጭረት እንኳን አልተጫረም። እግዚአብሔር ይመስገን። ከዚያ በኋላ በጣም ህዝቡ፣ ወጣቱ በሙሉ አጨበጨበለት። ሆዋለ ገረማቸው። እነኛ ሁሉ የፈሩ ሁሉ። በኋላ የሀብታም ሰው አንድ ጥያቄ ጠየቀው እና አለው፣ አንተ ወጣት እንዴት ልትገባ ቻልክ? እንዴት ድፍረት አገኘሃል? አይ ከፊት ለፊቴ ያለውን ብድራት ትኩር ብዬ ስላየው ነው አለ። ከፊት ለፊቴ የሚጠብቀኝን ነገር ስላየው ነው አለ። ያቺው ውብ ልጃገረድ፣ ያ ሁሉ ሀብት፣ ያንን እያሰበ ያንን ችግር፣ ያንን መከራ ደፈረ፣ ተሻገረ። ከዛ በኋላ ሀብታም መሆን ቻለ። ወገኖቼ ሙሴም ይህንን ያደረገው በዚህ ምድር ላይ ያለውን ስቃይ፣ ችግር እንደምንም አልቆጥረውም። ምክንያቱም ብድራቱን ትኩር ብሎ ተመለከተ። በጣም የሚገርም ነው። የሙሴን አስተዳደግ ስንመለከት ልንገራችሁ፣ በብዙ መልኩ ከጌታችን ከኢየሱስ ክርስቶስ ጋር ይመሳሰላል። ሙሴ የእግዚአብሔር የክርስቶስ አምሳያ ነው። በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ውስጥ በተለይ ሙሴ፣ ዮሴፍ፣ ይስሐቅን ስታዩ የኢየሱስ አምሳያ ናቸው በብዙ መልኩ። እንዲያውም ስለ ዮሴፍ 100 ጊዜ በላይ ኢየሱስን የሚመስልበት ነገር አለው። እንደዚሁም ሙሴ ከ50 ጊዜ በላይ፣ ጥቂቱን ጠቅስላችኋል፣ ከኢየሱስ ጋር በጣም የተመሳሰለ ህይወት ነው ያለው። በመጀመሪያ እነኚህ ሁለቱ ኢየሱስ ክርስቶስም ሙሴም ልክ እንደተወለዱ ጨካኝ ንጉሶች አጋጠሟቸው ህይወታቸውን ለማጥፋት። የሙሴን ታሪክ ስናይ የዕብራውያን ሴቶች ሲወለዱ ወንዱ ምን ይሁን ተባለ? እንዲገደል ተባለ። ሴቶቹ ብቻ ተዋቸው፣ ወንዶቹ ይገደሉ። ከዛ በኋላ አንዲት እናት ነበረች፣ ሁላችንም እናቀ የሙሴ እናት 3 ወር ሸሸገችው ይላል። እኔው ያስመለጠችው። ታሪኩን ቀጥላለን። ጌታችን ኢየሱስ ክርስቶስም እንደዚሁ ልክ እንደተወለደ ጨካኙ ሄሮድስ ከ2 ዓመት በታች የሆኑትን ህፃናት በሙሉ አስጨፈጨፈ፣ አስገደለ። ማንን ለማግኘት? ኢየሱስን። ተመሳሳይ የሚገርማችሁ ሙሴ በተወለደ ጊዜ እናቱ ደንገል ይለዋል መጽሐፍ ቅዱሳችን፣ ቅርጫት ነገር ሰርታ በውስጡ ቀጤማ ሳር ጎዝጉዛ በአባይ ወንዝ ውስጥ ለቀቀችው። ጌታ ኢየሱስ ክርስቶስም ሲወለድ በረት ውስጥ ማርያም ሳር ጎዝጉዛ ነበር ያስተኛችው። በጣም ይመሳሰላል። በሌላ በኩል ደግሞ በጣም የሚገርማችሁ ሙሴ በአባይ ወንዝ ነው የተጣለው። አባይ ወንዝ ላይ ነበረ ያስመለጠችው እናቱ። አባይ ወንዝ ደበቀችው እንዳይታይ፣ እንዳይሰማ ጩኸቱ። ወታደሮች እየገቡ ህፃናት ሲጫጩ በየቤቱ ወንዱ ሲገሉ፣ እሱ ግን አባይ ጋር ተጥሎ ነበር። ጌታ ኢየሱስ ክርስቶስም ሄሮድስ ሊገለው ሲል በመልአኩ ገብርኤል መልእክት ተነገረው። ሂድ፣ ህፃኑን ይዛችሁ ሂዱ ተባሉ። ወዴት ነው ሄዱት? ወደ ግብፅ። የዘመናት ምኞት ስታነቡ ጌታችን ኢየሱስ ክርስቶስ በአባይ ወንዝ ዳር ነበረ ያደገው ለተወሰነ ጊዜ የሚፈልገው ንጉሥ እስኪሞት ድረስ። ሁለቱም አባይ ወንዝ ጋር የተገናኘ ነገር አላቸው። የሚገርም ነው። ሙሴ የቤተ መንግስት ክብሩን ትቶ ነው በምድረ በዳ ሚዲያም ምድረ በዳ ሸሸ። በምድረ በዳ ኖረ 40 ዓመት ሙሉ። ጌታችን ኢየሱስ ክርስቶስ ደግሞ የሰማይን ክብር ትቶ ወደዚች ምድር ወረደ። በዚህ ምድር ኖረ 40 ዓመት በምድረ በዳ አሳለፈ ሙሴ። ጌታችን ኢየሱስ ክርስቶስ 40 ቀንና ሌሊት በምድረ በዳ ሲጾም ነበረ። በዚያ አሳለፈ። እያልን እንሄዳለን። ሙሴ ህዝቡን ከባርነት ነፃ ወጣ። ጌታችን ኢየሱስ ክርስቶስ
ሕዝቡን ከኃጢአት ባርነት ደግሞ ነፃ ወጣ። እግዚአብሔር ይመስገን። ሙሴ በጣም የሚገርማችሁ ብዙ ተአምር አድርጓል። ከነዚህ ተአምራቶች መካከል አንዱ ከሰማይ መና እንዲወርድ አደረገና ሕዝቡን መገብ አይደል? ጌታችን ኢየሱስ ክርስቶስን በዚህ ምድር ላይ እያለ በ2 ዓሣና በ5 ዳቦ ሕዝቡን መገበ። ከ5000 በላይ የሆኑትን እስኪተርፋቸው ድረስ አደረገ። ይመሳሰላሉ። በዚህ ሁለቱም በተራራ ላይ 40 ቀንና ሌሊት ጾመዋል። ሙሴ በሲና ተራራ፣ ጌታ ኢየሱስ ክርስቶስ ደግሞ በዚያ ምድረ በዳ ተራራ ላይ 40 ቀንና ሌሊት። ሙሴ ሲወለድ በጣም የሚገርማችሁ ልዑል የመሆን እድል ነበረው። በቤተ መንግስት ውስጥ ልዑል ነበር። በሌላ በኩል ደግሞ ከዕብራዊ ቤተሰብ የተወለደ ነው። ከባሪያ የተወለደ ነው። እንደ ባሪያ ከሚቆጥሯቸው ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነበረ፣ የንጉሥ ልጅ ነበረ። ግን የሰው ልጅ ሆኖ ተወለደ፣ ባሪያ ሆኖ ተወለደ። ለዚህ ነው ጌታችን ኢየሱስ ክርስቶስ አምላክም ነው ሰውም ነው የምንለው። ሙሴ 10ቱን ትእዛዛት ከእግዚአብሔር ተቀበለ። ጌታችን ኢየሱስ ክርስቶስ ደግሞ በተራራው ስብከት ላይ እነዚህን 10ቱን ትእዛዛት አስተማረ፣ አብራራቸው። ሙሴ 10ቱን ትእዛዛት ተሸክሞ ለሕዝቡ እንዲጠብቁት አወጀ። ጌታችን ኢየሱስ ክርስቶስ ግን በመታዘዝ በተግባር ገለጸው። እነዚህ ሁለቱ ነቢያት ወይም ደግሞ ሙሴና ጌታችን ኢየሱስ ክርስቶስ በጣም የሚገርማችሁ ከእግዚአብሔር አብ ድምፅ ሰምተዋል። እግዚአብሔር ሙሴን በሲና ተራራ ላይ ሲናገረው ሕዝቡ ከታች ሆነው ይሰሙ ነበር ይላል። ጌታ ኢየሱስ ክርስቶስም ልክ እንደተጠመቀ መንፈስ ቅዱስ በርግብ አምሳል ወረደችበት ይላል። ከሰማይ ድምፅ ሆነ፣ ይህ ነው የምወደው ልጄ እርሱን ስሙት አለ እግዚአብሔር አምላክ። ሁለቱም ከእግዚአብሔር ድምፅ ሰምተው፣ ሁለቱም በጣም የሚገርማችሁ በራሳቸው ቤተሰብ ተቀባይነት አልነበራቸውም። ሙሴን ወንድሞቹ ተቃወሙት። ማንና ማን? ሚሪያምና አሮን ተቃወሙት ይላል። ጌታ ኢየሱስ ክርስቶስም ወደ ወገኖቹ መጣ። ወገኖቹ ምን አላደረጉትም? አልተቀበሉትም፣ ተቃውመውታል። የሁለቱም ፊት በተራራ ላይ አብርቶ ነበር። ሙሴ ከተራራ ሲወርድ ፊቱ ያበራ ነበር ይላል። ጌታ ኢየሱስ ክርስቶስ ደግሞ በመገለጥ ተራራ ላይ እያለ ለእነኛ 3 ደቀ መዛሙርቶች በታየ ጊዜ ፊቱ ያንጸባርቅ ይበራ እንደነበረ እናያለን። ሙሴ ቀይ ባህርን ከፈለ፣ ሕዝቡን በሰላም አሻገረ። ጌታችን ኢየሱስ ክርስቶስ ደግሞ የገሊላን ባህር ጸጥ አሰኘ፣ ደቀ መዛሙርቱን በሰላም አሻገረ። እግዚአብሔር ይመስገን። ብዙ ይመሳሰላሉ። ሙሴ በጣም የሚገርማቸው 12 ሰላዮች ነበር አይደለ? ወደ ተስፋይቱ ምድር የላከው ስንት ነበሩ ይላል? 12ቱን ሰላዮች ወደ ተስፋይቱ ምድር ላከ። ጌታ ኢየሱስ ክርስቶስ ከ3 ዓመት ቆይታ በኋላ እነኚህን 12 ደቀ መዛሙርት ላከ። ወደ ተሻለችው ወደ ተስፋይቱ ምድር ሰዎችን እንዲያመላክቱ እነሱን ላከ። በዚህ ይመሳሰላል። ሙሴ የመጀመሪያው አማላጅ ነበረ፣ ሕዝቡን ከእግዚአብሔር ጋር የሚያስታርቅ። ጌታ ኢየሱስ የመጨረሻው አማላጃችን ነው። ሙሴ በመስቀል ላይ እባብ ሰቀለ። ማንም ወደዛ እባብ የሚመለከት እባቡ የነደፈው ሁሉ ምን ይሆን ነበር ይላል? ይድናል። ጌታችን ኢየሱስ ክርስቶስ ደግሞ በመስቀል ላይ ተሰቀለ። ማንም እባብ በሰይጣን ነው የሚመሰለው። በሰይጣን የተነደፈ ሁሉ፣ በሰይጣን ኃጢአት የደረሰበት ሁሉ ወደዚያ መስቀል በተመለከተ ጊዜ ይድናል። እግዚአብሔር ይመስገን። ኃጢአተኞችን ሁሉ ያድናል። ሙሴ ውሃውን ወደ ደም ቀየረ። ታስታውሳላችሁ አይደል? ጌታችን ኢየሱስ ክርስቶስ ደግሞ ውሃውን ወደ ወይን ጠጅ ቀየረ። ሙሴ አይሁድ የሆነች ሴት አገባ። እንዲያውም ኢትዮጵያዊት ነች፣ ሲፎራ የምትባል አይሁድ ያልሆነች። ነገር ግን እሷን በማግባቱ ከእስራኤል ወገን ጋር ተቀላቀለች። ጌታችን ኢየሱስ ክርስቶስ ደግሞ ይህችን ቤተ ክርስቲያን እሱ ሙሽራው እንደሆነ፣ እቺ ቤተ ክርስቲያን ሙሽሪት እንደሆነች የእግዚአብሔር ቃል ይናገራል። ቤተ ክርስቲያንን አይሁድ ያልሆነችውን በዚያ የአብርሃም ዘር እንድንሆን፣ ከእስራኤል ወገን እንድንሆን፣ የተስፋው ልጆች እንድንሆን ጌታ አደረገን። እግዚአብሔር ይመስገን። ሙሴ ሕዝቡ በምድረ በዳ ውሃ በተጠሙ ጊዜ ከአለት ከጭንጫ ውሃን አፈለቀ። ለእኛም ጌታችን ኢየሱስ ክርስቶስ መንፈሳዊ ሕይወት ለተጠሙ ሁሉ ከአለቱ ከኢየሱስ ክርስቶስ የሕይወት ውሃ ምንጭ ፈለቀልን። እግዚአብሔር ይመስገን። እንግዲህ እንደዚህ እያለን ብንናገር ብዙ ላለሁ አንድ የመጨረሻውን ልናገርና ወደ ተከታዩ መልእክት እሄዳለሁ። ሙሴ በመጨረሻ ሲሞት ታስታውሳላችሁ፣ ሞቷል። ሆኖም ወደ ሰማይ አድርጓል። ሙሴ ወደ ሰማይ እንዳረገ ታምናለች። መቃብሩ አልተገኘም ይላል። በአዲስ ኪዳን ውስጥ ስናይ ደግሞ
ጌታ ኢየሱስ ክርስቶስ በመገለጥ ተራራ ላይ ኤልያስና ሙሴ ከሰማይ እንደወረዱ ይናገራል። ስለዚህ ሙሴ በሰማይ ነው ያለው። ከሞተ በኋላ ጌታችን ኢየሱስ ክርስቶስም ሞትን አሸንፎ ድል አድርጎ ተነሳ። እግዚአብሔር የተመሰገነ ነው። ክብር ለእግዚአብሔር ነው። ስለዚህ ሙሴና ኢየሱስ በብዙ ይመሳሰላሉ። የሙሴ ዕድሜ በሶስት ይከፈላል እንገራችሁ። የመጀመሪያውን 40 ዓመት በቤተ መንግስት ውስጥ ነው ያሳለፈው። ሁለተኛውን 40 ዓመት በምድረ በዳ አሳለፈ። ሶስተኛውን 40 ዓመት ደግሞ ህዝቡን እየመራ ከግብፅ ነፃ አውጥቶ ወደ ተስፋይቱ ምድር እየመራ 40 ዓመቱን አሳልፏል። እንግዲህ የሙሴ መጀመሪያው 40 ዓመት የተለየ ጊዜ ነበረ። በዚያ በቤተ መንግስት ውስጥ እያለ ተሞላቆ ያደገ ልጅ ነበር። በጣም የተለየ ምግብ ነው የሚበላው። የተለየ አስተማሪዎች አሉት። እንዲያውም ስለ ሙሴ ሲናገር ሳለ የሐዋርያት ሥራ ጸሐፊ ሉቃስ ነው። ሐዋርያት ሥራ ላይ ስታነቡ ምን ይላል መሰላችሁ? ምዕራፍ 7 ላይ ሄደን እናንብብ እስቲ። የሐዋርያት ሥራ ምዕራፍ 7 ቁጥር 22 እና 23 ሙሴ የግብጾችን ጥበብ ሁሉ ተማረ፣ በቃሉምና በስራው የበረታ ነበረ። ነገር ግን 40 ዓመት ሲሞላው ወንድሞቹን የእስራኤል ልጆች ይጎበኝ ዘንድ በልቡ አሰበ ይላል። ሙሴ በግብጾች ጥበብ ተማረ፣ በቃል በስራ የግብጾችን ጥበብ በሙሉ ተምሯል ሙሴ። በጣም የሚገርማችሁ አንዳንድ ጊዜ እኛ የቴዎሎጂ ተማሪዎች ግሪክ ከባድ ነው እንላለን። አይደለም። እርሱ ግን ሄሮግሊፒክስ የሚባለው የጥንታውያን የግብፅ ቋንቋ ነው። ይሄ ቋንቋ 1000 ካራክተሮች አሉ፣ ባህሪዎች አሉት። እያንዳንዱ ቃል ደግሞ ወይም ፊደል ምስል አለው፣ የአምልኳቸው ምስል ነገር። ይሄን ሁሉ ተምሯል ሙሴ። ብዙ ፒኤችዲዎችን ሰብስቧል ማለት ነው። በጣም የሚገርማችሁ በከዋክብት ጥናት፣ በሕግ፣ በፊሎሶፊ፣ በተፈጥሮ ሳይንስ፣ በቋንቋ፣ በሙዚቃ፣ በአርት፣ በጦር መሪነት ወዘተ። አሁን 40 ዓመት ሞልቶታል። በነገራችን ላይ ሙሴ 6 መጽሐፍ ነው የጻፈው ታውቃላችሁ። ብዙዎቻችን 5ቱን ነው የምናውቀው አይደል? ዘፍጥረት፣ ዘጸአት፣ ዘሁልቅ፣ ዘሌዋውያን፣ ዘዳግም። 6ኛው መጽሐፍ ምንድነው? ጮክ በሏ። ኢዮብንም የጻፈ እሱ ነው። 6 መጽሐፍቶች ጽፏል። እና በጣም የሚገርማችሁ በምድረ በዳ እያለ የእግዚአብሔር ቃል ነው የሚነግረን የአማቱን የኤትሮንን በጎች ይጠብቅ ነበር፣ ሲፎራን ልጁ እንዳረለት። ሙሴ የወርቅ በትር ከመያዝ ይልቅ የእንጨት በትር መያዝ መረጠ። 40 ዓመት ከብቶች ይጠብቅ ነበር። ከግብፅ ጠቢባን የበለጠ እግዚአብሔር ደግሞ በምድረ በዳ ብዙ እንዳስተማረው ይናገራል። እንዳውም አንድ መጽሐፍ ሳነብ ምን ይላል? ሚዲያም ዩኒቨርሲቲ የተማረው ትምህርት ይላል። በዚያ በረሃ 40 ዓመት ሙሉ እግዚአብሔር ያሰለጠነው ነበር። እና በዛ ስፍራ ቆይታው የሃይማኖት አበው የሚለው መጽሐፍ ነቢያትና አበው ነው የሚባለው። በዚያ ቆይታው ሙሴን በጣም የሚያስጨንቀው ነገር ነበረ። የወገኖቹ መጨቆን ሁል ጊዜ ያሳስበዋል። እነሱን ነፃ ማውጣት ምኞቱና ፍላጎቱ ነበር። ታስታውሳላችሁ፣ ከግብፅ ሲወጣ አንዱን ግብፃዊ ገድሎ ሸሽጎ ነው የወጣው። ስለዚህ አንድ ቀን በጡንቻው በጉልበቱ እንደሚያስወጣቸው ያስብ ነበር እዛ እያለ። አንድ ቀን ግን ይላል እግዚአብሔር ቃል፣ ድንገት በጎች ከብቶቹን እየጠበቀ ሳለ ቁጥቋጦ ሲቃጠል ያያል። በበረሃ ውስጥ ከዚህ በፊት ቁጥቋጦ ሲቃጠል አይቷል። የአሁኑ ግን የተለየ ነው። ቁጥቋጦ ሲቃጠል ያለ እሳት ይነዳል፣ ቁጥቋጦው ግን አይቃጠልም፣ አይጠፋም። ምንድነው ይህን ተአምር ሊያለና አንድ ቀን ጠጋ አለ ይላል ወደዛ ስፍራ። ይህንን ወደዛ በተጠጋ ጊዜ እግዚአብሔር አምላክ በቁጥቋጦ ውስጥ ድምፅ ላከለት። ሙሴ ሙሴ የቆምክባት ስፍራ የተባረከች ናትና ጫማን ከእግር ምን አድርጋለሁ? አውልቅ አለው። ይሄን ነበር እግዚአብሔር የመጀመሪያው ትምህርት ያስተማረው ወገኖቼ። እዚያ ላይ ቆም ብል እኔ በዚህ ጥቅስ ላይ ሰብኬም አውቃለሁ። ምን ማለት ነው? ጫማን ከእግር አውልቅ። ይሄ በእጁ ያለውን ነገር ከመጠየቁ በፊት በመጀመሪያ ጫማውን ያስወለቀው። ይሄ ፊዚካል ጫማ ነው ወይ? ስለዚህ ጫማ ነው ወይ የሚያወራው? አንዳንድ ሰዎች አዎ ቤተ መቅደስ ሲገቡ ጫማ አውልቀው ይገባሉ፣ መስጊድ ሲገቡ ጫማ አውልቀው ይገባሉ። ብሌም አላረጋቸውም፣ አልኮንናቸውም። ነገር ግን ያንን ነው ወይ እያለ ያለው እግዚአብሔር? በእውነቱ እግዚአብሔር እያለ ያለው ነገር አለ። ይሄ በድን የሆነ ነገር፣ ይሄ ሙት የሆነ ነገር አስወገድ ነው የሚለው። ሙሴ በጉልበቱ በትምክህቱ ህዝቡን ነፃ ለማውጣት ነበር የሚፈልገው። ትዕቢትን አስወግድ እያለው ነው እግዚአብሔር ያለው። የትዕቢት ጫማህን አውልቅ።
የራስ ወዳድነት ጫማህን አውልቅ። ዛሬም እግዚአብሔር ለእኛ ይናገረናል። በዚህ ዘመን ከፍቶ የሚታየው የዘረኝነት ጫማህን አውልቅ። እግዚአብሔርን ለማገልገል ከፈለግ፣ እግዚአብሔር እንዲልክህ ከፈለግ ወገኔ ወንድሜ ለዚህ ነው አውልቁ። የትምክህት ጫማችሁ፣ የዘረኝነት ጫማችሁ እግዚአብሔርን የሚከረፋው እሱ ነው። ይሄ ጫማ ማውለቁ አይደለም፣ ጫማ ማውለቁ አይደለም። እንዲያውም አንድ ታሪክ አለ አይደለም፣ ከዚህ በፊት ተናግረው ይሆናል። ወጣቶች መጽሐፍ ቅዱስ ያጠናሉ እና ሲያጠኑ አንድ ሰውዬ አንዱ ልጅ ወጣት ይገባና ሲገባ ጫማው ይሸት ነበርና አጠገቡ ያለችው እህት የኔ ወንድም እባክህ ጫማህን አውልቀህ እግርህን ታጥበና ነው ያለችው። ወጥቶ ጫማውን አውልቆ እግሩን ሙልጭ አድርጎ ታጥቦ መጣ። አሁን ሲቀመጥ ክርፋቱ ደግሞ ባሰ ከቅድሙ ይልቅ። ምንድን ነው አሉና ተገረሙ። ለካ ካልሲውን ኪሱ ውስጥ ከቶት ነው የመጣው። አዎ አንዳንድ ጊዜ ጫማችንን ልናወልቅ እንችላለን። ነገር ግን ውስጣችን የከፋ ነገር ይዘን እንመጣ እንችላለን። እግዚአብሔርን የሚያስከፋው ሰው ወገኖች። ስለዚህ ጫማን አውልቅ። እኔን ለማገልገል ከፈለግ ሙሴ በመጀመሪያ ማወቅ አለብህ አለው። ጫማን አውልቅ። ይሄ መልእክት ለሱ ብቻ ነው የሚሰጠው፣ ለኢያሱም ነው። ኢያሱ ምዕራፍ 5:15 ላይ ታነቡ። ኢያሱ ህዝቡን ይዞ ወደ ዮርዳኖስ እየተሻገረ እያለ እግዚአብሔር ለኢያሱም ተናግሮታል ይሄንኑ ቃል። ኢያሱ ጫማን አውልቅ። ህዝቡን እየመራ እያለ እግዚአብሔር ከነዓንን እንዲያወርስ ከፈለግ፣ ከፊት ለፊት ያለው ኢያሪኮ ግንብ እንዲደረመስ ከፈለግ፣ ጠላቶች አሉ፣ ጠላቶችን ማሸነፍ ከፈለግ፣ ማርና ወተት የምታፈሰዋን ምድር ማየት ከፈለግ ጫማህን አውልቅ። በመጀመሪያ እግዚአብሔር ለእያንዳንዳችን ይነግረናል። መውለቅ ያለበት ጫማ አለ። ከዛ በኋላ እግዚአብሔርና ሙሴ እንደገና እግዚአብሔር ሙሴን ህዝቡን እስራኤልን ከግብፅ ምድር ነፃ ታወጣለህ አለው። የህዝቤን መከራ አይቻለሁ፣ ከአስገባሪዎቻቸው የተነሳ ጩኸታቸውን ሰምቻለሁ። ስለዚህ ህዝቤን ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ አለው። ከዚያ በኋላ ጫማውን አውልቆ ከቆመ በኋላ ማለት ነው። ሙሴ ግን ወደ ፈርዖን የሚሄድ እስራኤልን ከግብፅ ምድር የማወጣ እኔ ማን ነኝ? እኔ ማን ነኝ አለ። ከዛ እግዚአብሔር ምን አለው? በእውነት ከአንተ ጋር ሆናለሁ አለ። እግዚአብሔር ይመስገን፣ እኔ ከአንተ ጋር ሆናለሁ አለው። ከዛ በኋላ ሙሴ እንደገና ጥያቄ ጠየቀ። ከእግዚአብሔር ጋር ሙግት ገጠመ። እንዴ የአባቶች አምላክ እግዚአብሔር ላከኝ ባልኩ ጊዜ ስሙን ማን ነው ቢሉኝ ማን እላቸዋለሁ? በእውነት ግብፃውያኖች ስለ እግዚአብሔር የሚያውቁት ነገር የለም፣ ጣዖት አምላኪዎች ናቸው። ስለዚህ ሙሴ ምን አለ? አሁንም ከእግዚአብሔር ጋር የአባቶቻችሁ አምላክ ላከኝ፣ እርሱ እግዚአብሔር ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ማን ነው እላቸዋለሁ። ከዛ በኋላ ምን አለው? ያለና የሚኖር እኔ ነኝ ላከኝ በላቸዋለሁ። አይ አም ዳት አይ አም ይላል እንግሊዝኛው። እኔ ነኝ እሱ ላከኝ በላቸዋለሁ። አሁንም ሙሴ ከእግዚአብሔር ጋር ሙግቱን አላቆመም። እነሆ አያምኑኝም፣ ቃሌንም አይሰሙም። ባያምኑኝስ፣ እግዚአብሔር አልተገለጠልኝም ቢሉኝስ ምን ላድርግ? በዚህ ሰዓት ነበር ሙሴን እግዚአብሔር በእጅህ ያለችው ምንድናት አለው። በእጅህ ያለችው ምንድናት አለው። በትር ጣላት እስቲ አለው አይደል? ጣለው። ምን ሆነ? እባብ ሆነ። አንሳት አለው። ቀስታልና ጅራቱን ያዘ። እንደገና በትር ሆነ። እጅህን ብብቱ ውስጥ ከተት አለው። ብብቱ ውስጥ ከተተ። እጁ ለምጽ ሆነ። እንደገና ብብቱ ውስጥ ከተተው። ይሄ ምልክት ይሆናል እኔ ካንተ ጋር እንዳለሁ። ሂድ በፈርዖን ፊት ንገረው፣ ህዝቤን ልቀቅ በለዋል። በጣም የሚገርማችሁ ስለ በትሩ በኋላ እንመጣበታለን። ሙሴ አሁንም ከእግዚአብሔር ጋር ያለው ሙግት እንደቀጠለ ነው። ጌታ ሆይ አፌ ደግሞ ኮልታፋ ነው አለ። ይሄም ቢለው አፌ ኮልታፋ፣ በደንብ መናገር አልችልም፣ ጸያፍ ነው አነጋገሬም። እግዚአብሔር ኧረ እባክህ አፍን የፈጠረ ማን ነው? እንዲናገር ያደረገ ማን ነው? ድዳስ ያደረገ ማን ነው? አይነ ስውር ያደረገ የፈጠረ ማን ነው? አይነንስ። ከዛ በኋላ እኔ ከአፍ ጋር ሆናለሁ፣ የምትናገረውንም አስተምርሃለሁ አለው። አሁንም ሙሴ ተጠራጠረ። ከዛ በኋላ ሙሴ መጨረሻ ጌታ ሆይ እጅ ሰጠ፣ የምትልከውን ላክ። እኔ በጣም የሚገርማችሁ ለምንድን ነው የሁሉ ጥያቄ እንደሚጠይቅ ታውቃላችሁ? ሙሴ ግብፃውያንን በደንብ ያውቃቸዋል። ስንት ዓመት ኖረዋል? 40 ዓመት። ምን አይነት ደንዳኖች እንደሆኑ፣ ፈርዖን ምን አይነት ደንዳና እንደሆነ፣ እግዚአብሔርን የማያውቅ አምላክስ እንደሆነ ይሄ ሁሉ ያውቃል። ከዚያ በላይ ደግሞ ከግብፅ ጠፍቶ ነው የወጣው። 40 ዓመት ሆኖታል። ሰው ገለው ነው የወጣው። ይሄ ሁሉ ነገር በአእምሮ ይመላለሳል።
ወዶ አይደለም የሚጠይቀው። በዚያ ላይ ደግሞ በጣም የሚገርማችሁ እነኚህ ሰዎች እረኞች ናቸው። በግብፃውያን ዘንድ እረኞች በጣም ጸያፍ ናቸው። እረኞችን አይወዱም። በእረኝነት ግብፅ ሊሄድ የቆሸሸ ጺሙ፣ ልብ አለባበሱ የእረኛ ነው። በዚህ አይነት ነው ወደ ግብፅ የሚሄድ ነው። በዚያ ላይ ፈርዖን ማን ማለት እንደሆነ ፈርዖን ማለት ይገርማቸዋል። በግብፃውያን ዘንድ ይመለካል። እነኚህ ፈርዖኖች እንዳውም በእያንዳንዱ በግብፃውያን ቤተ መቅደስ ስለ ፈርዖን የተጻፈ ነገር አለ። ያለ የሚኖር ለዘላለም የሚኖር ይላል። ዘላለም የሚኖር ወደ ፈርዖን መቅረብ ቀላል አልነበረ ለሙሴ። ለእግዚአብሔር አምላክ ምን አለው? አሮን ወንድምህ አለ፣ ካንተ የተሻለ ንግግር ይችላል፣ አብራችሁ ሂዱ አለው። ትንሽ የተደፋፈረ ይመስላል። ይህን ሁሉ ከተናገረ በኋላ ግብፅ ሄዶ በንጉሥ ፈርዖን ፊት ሊቀርብ ነው። እንግዲህ ይህ ከባድ ነበር። በእጅ ያለው ምንድን ነው ወገኖቼ? ጌታ ግን በዛ በያዘው በትር አስተማረው። ስለ ሙሴ በትር ትንሽ እንድናወራ ፈልጋለሁ። ሲጀምር የያዘው በትር ውድ በትር አይደለም፣ እንጨት ነው። ከእንጨት የተሰራ ነው፣ ከብረት የተሰራም አይደለም። ምናልባት ቁመቱ ከ2 እስከ 3 ሜትር ሊደርስ ይችላል። ግን ይህ በትር ማለት ለሙሴ ምን ማለት እንደሆነ ይገባችሁ ይገባል። ይህ በትር ለሙሴ በጣም የሚገርማችሁ የእረኛ በትር ነው። ከብቶችን የሚነዳበት በትር ነው። እውነት ነው። ተራራ ሲወጣ ተደግፎ የሚወጣበት በትር ነው። በጎቹን ጠላት ሊነጥቅ ሲመጣ በጎቹን የሚከላከልበት በትር ነው። ይሄ በትር የሚደገፍበት በትር ነው። ለዚህ ነው ዳዊት ሲናገር መዝሙር 23 ላይ በትርህ ምንድን ነው ይላል? በትርህ ምርኩዝህና መጽናኛዬ ነው ይላል። እና እነርሱ ያጽናኑኛል ይላል። ሙሴ በሕይወቱ ያለው ብቸኛ ንብረት ያ በትር ነው። ምንም የለውም ወገኖቼ። ከብቶቹ የሱ አይደሉም። የሰው ከብት ነው የሚጠብቀው። በአንድ በግ እንኳን የለው። የያዘው በትር ነው፣ ሁለንተ ነው። ያንን ነው እግዚአብሔር ጣለው አለው። ወገኖቼ ሙሴ እረኛ ስለመሆኑ የሚታወቀው በበትሩ አማካይነት ነው። በእጅ ያለው ምንድን ነው? ይህን ተራ በትር፣ ሙት በትር ለእርሱ ሁሉ ነገሩ የሆነ እግዚአብሔር በእጁ ያለውን ያውቃል። ስለዚህ ይህን በትር ጌታ በእግር ስር ጣለው አለው። ወገኖቼ ይህ በትር የሙሴን ማንነት የሚገልጽ ነው። ይህ በትር በፈርዖን ቤተ መንግስት ልዑል እንደነበረ ያስታውሰዋል። ምክንያቱም የወርቅ በትር መጨበጥ ይችል ነበር። ነገር ግን ዛሬ የወገኖቹ መከራ መቀበል መረጠ ይላል። የእንጨት በትር ያዘ። ይህ በትር አሁን ድሃ ምንም የሌለው ያጣ የነጣ እንደሆነ ከሙላት ወደ ባዶነት እንደተሸጋገረ የሚገልጽ በትር ነው። ወገኖች ከላይ የተገለጹት ሁሉ እኛን የሚገልጹ ይመስለኛል። ዛሬ አንዳንዶቻችን እግዚአብሔርን አናገለግልም። ምክንያቱም ውስጣችን በምሬት ተሞልቷል። እግዚአብሔርን አናገለግልም ምክንያቱም በቤተ ክርስቲያን የሚደረገው ነገር ሁሉ አይመስጣችሁ ይሆናል። እግዚአብሔርን አታገለግሉም። አንዳንዶቻችሁ በራስ ጽድቅ፣ በኩራት፣ በትዕቢት፣ በችሎታችሁ በመታየት እኔ ከሁሉ የተሻልኩ ነኝ በማለት የጌታ ድምፅ ግን ዛሬ ይናገራችኋል። በእጃችሁ የያዛችሁትን ጣሉት ይለናል። እግዚአብሔር በእጅ ያለው ምንድን ነው? በእጅ ያለው ተራን ነገር ተአምራዊ በሆነ መንገድ ጌታ ሊጠቀምበት ይፈልጋል። እግዚአብሔር ይመስገን። እግዚአብሔር ሙሴን በእጁ የያዘው በትር ጣል አለው። ምን የሆነ ነው የሚለው? እስቲ ክፍሉን ሄደን እንደው በቃል ከምነግራችሁ የተነበበውን ጥቅስ እናንብበው። ማተኩረው እዛ ላይ ስለሆነ ዘጸአት ምዕራፍ 4 ቁጥር 1 እና 2 ላይ እንዲህ ይላል። ሙሴም መለሰ፣ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በእጅህ ያለችው ምንድን ናት አለው። እርሱም በትር ናት፣ ወደ መሬት ጣላት አለው። እርሱም በመሬት ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔር ሙሴን የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑ እጅህን ዘርግተህ ጅራቷን ያዝ አለው። እጁን ዘርግቶ ያዘ፣ በእጁ ውስጥም በትር ሆነች ይላል። ወገኖቼ እግዚአብሔር በእጅ ያለው ምንድን ነው? እግዚአብሔር በእጁ የያዘውን በትር ጣላ ነው፣ እባብ ሆነ። የሚገርማችሁ ከእርሷ ሸሸ ይላል። ለሙሴ እባብ አዲስ ነገር አይደለም። ልንገራችሁ፣ ምድረ በዳ በረሃ ውስጥ ብዙ እባቦች አሉ፣ ታውቃላችሁ። ይህ እባብ ግን የተለየ ነበር።
እባብ በሆነ ጊዜ የያዘው በትር ሸሸ ይላል፣ ከሷ ፈራ። ሌላ ጊዜ ሙሴ እባብ ፈርቶ አያውቅም። ምናልባት እንዳንዳንዶቻችን በድፍረት ጭራዋን ይዞ ያረጋታል። ደፋር ነው፣ በበረሃ ብዙ ልምድ አለው። ይህች እባብ ግን የተለየች ነበረች። ኮብራ የሚባል እባብ ታውቃላችሁ? በጣም ኃይለኛ እባብ ነበር። ይህንን እባብ ነው የፈራው የሸሸው። በነገራችን ላይ በግብፅ ሀገር ፈርዖን አንገቱ ላይ የሚያጠርቀው ወርቅ በኮብራ እባብ የተመሰለ ነው። ኮብራ እባብ ነው እዚህ ላይ የሚያደርጉት። ይህን እባብ ያውቃል። ስለዚህ ሸሸ እና የሚገርማችሁ የእስራኤል እግዚአብሔር አምላክ ሙሴ የያዘው በትር የእግዚአብሔር የመለኮት ኃይል ስለሆነ ፈርዖን ግብፃውያንን ከሚያመልኩት ይልቅ የእግዚአብሔር ኃይል እንደሚበልጥ ነው የሚያሳየው። እግዚአብሔር ይመስገን። ይሄ በዚህ በትር ይህንን ነበር ያሳየው። የእግዚአብሔር ኃይል የእግዚአብሔር የመለኮትን ኃይል ነበር የሚወክለው ያ በትር። ሙሴ ይህንን የእግዚአብሔር ኃይል ይዞ ከሄደ እስራኤልን ከግብፃውያን ከጠላቶቻቸው እጅግ በሚያስደንቅ ሁኔታ እንደሚያወጣቸው ነገረው። ከዛ በኋላ ሙሴና አሮን ወደ ግብፅ ሄዱ። ወደዛ ታሪክ ነው ስላቸው። እዛ በፈርዖን ፊት ቀረቡ። በንጉሱ ፊት ቀርበው የመጀመሪያው ጥያቄ እንዲህ ነው ያሉት። የእስራኤል አምላክ እግዚአብሔር በምድረ በዳ ሕዝቤ በዓል ያደርግልኝ ዘንድ፣ በሌላ ትርጉም ያመልከኝ ዘንድ ነው የሚለው፣ ሕዝቤን ልቀቅ አሉት። ከዛ ፈርዖን ምን አለ? እስራኤልን እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም ምን አላደርግም አለ፣ አልለቅም አለ፣ አልለቅም። ከዛ በኋላ እግዚአብሔር የፈርዖንን ልብ አጸና ይላል በብዙ ስፍራ። በግብፅ ምድር ድንቅና ታምር አበዛለሁ አለው። እዛ እነኚህ ሰዎች በመጀመሪያ ያደረጉት ምንድን ነው? ሙሴ በዚያን ሰዓት የ80 ዓመት አዛውንት ነበረ። ወንድሙ አሮን ደግሞ 83 ዓመት ነበር። ታላቅ ወንድሙ ነው። አብረው ነው የሄዱት። ከዛ በፈርዖን ፊት እግዚአብሔርን አልለቅም ባለ ጊዜ በመጀመሪያ ያደረጉት ያንን በትር ጣሉ። ምን ሆነ ይላል? እባብ ሆነ ይላል። አይችማ ቀላል ናት አለ። ቶሎ አስማተኞችን ጠራ፣ ጠንቋዮችን ጠራ፣ መተተኞችን ጠራ። ከዛ በኋላ በትራቸውን እባብ እንዲያደርጉ አደረገ። እነሱም ቃሉ ይላል የሁሉም እባብ ይርመሰመስ ጀመር። ነገር ግን የአሮን በትር ያቺ እባብ ሌሎቹ ምን አደረገቻቸው ይላል? ዋጠቻቸው ይላል። ሃሌሉያ እግዚአብሔር ይመስገን። ትርጉም የሌለ ትርጉም አልባ አደረገቻቸው። ከዛ ደነገጡ። ሲያነሳው አንድ በትር ሆነ፣ እነሱ በትር የለም። ይህን ካደረገም በኋላ በጣም በሚገርም ሁኔታ አሁንም ልቡን አጸና ፈርዖን። ከዛ በጣም የሚገርማችሁ ታምራቱን ካሳያቸው በኋላ በተከታታይ በዚያ በትር አማካይነት ያደረጉትን ነገር መጽሐፍ ቅዱሳችን ይነግረናል። በግብፅ ምድር እግዚአብሔር 10 መቅሰፍቶችን አወረደ። እንደምናውቀው የመጀመሪያው የወንዙን ውሃ መታው ይላል። ውሃው ተለውጦ ደም ሆነ በዚያ በትር አማካይነት። እንደገና ወንዞችና መስኖችን ምታ አለው እግዚአብሔር፣ መታ። ሁለተኛው መቅሰፍት ጓጉንቸር ሆነ ይላል። እንቁራሪት፣ በየቤታቸው እንቁራሪት፣ አልጋቸው፣ መኝታ ክፍላቸው፣ በዋቃቸው እንቁራሪት በእንቁራሪት አገሩን ሞላው። በቃ እናስወግድልኝ እያለ የጸለየ ወዲያው ልቡ ይጸናል። በሶስተኛ በትርን ዘርጋ አለው። ያ በትር የምድርን ትቢያ ምታ አለው። ምድሪቱ በሙሉ ቅማል በቅማል ሆነ። ቅማል መኝታቸው፣ ምግባቸው፣ ራሳቸው ኪሱ ሲገባ በቃ ቅማል በቅማል። እግዚአብሔር በአራተኛ ደግሞ በትርን ዘርጋ አለው። ወደ ሰማይ ዘረጋ። ከሰማይ ነጎድጓድ፣ በረዶ ወረደ፣ እሳት ዘነበ ይላል። ምድሪቱን ሰብሉን ሁሉ አጠፋ። የሚገርም ከዛ በኋላ ደግሞ ቀጥሎ ዘርጋ አለው እግዚአብሔር። ያንን በትር ሲዘረጋ የምስራቅ አንበጣዎችን አመጣና እንዳለ ምድሪቱን እንዳልነበር አደረገ። ልምላሜውን አጠፋ፣ ሰብሎቻቸውን አጠፋ። እንዲህ እያለ 10 መቅሰፍቶች በዚያ በትር አማካይ። የእግዚአብሔር የመለኮቱ ኃይል እግዚአብሔር ይመስገን። በእጅ ያለው ምንድን ነው? እግዚአብሔር ሊጠቀምባችሁ ይፈልጋል ወገኖች። በመጨረሻ የበኩር ልጅ ሞት ሆነ። ከዛ በኋላ ለቀቃቸው፣ እናውቃለን። ከለቀቀ በኋላ እነሱ እስራኤላውያኖች ከወጡ በኋላ ግብፃውያኖች ተከተሏቸው። ታውቃላችሁ መጽሐፍ ቅዱሳችን እንደሚነግረን። ከዛ ኤርትራ ባህር ደረሱ። ቀይ ባህር ዳርቻ ቆሙ። ህዝቡ መጥተው ወደ ሙሴ ወዮ ጠፋን፣ እስራኤላውያኖች ከኋላ እየተከተሉን ነው፣ ወዴት እናመልጥ? ወደ ግራ ወደ ቀኝ ቢያ ተራራ ነው፣ ከፊት ለፊት ባህር ነው፣ ወዴት እንሂድ?
እዛ በኋላ እግዚአብሔር ለሙሴ ነገረው። ሙሴ በትሩን አነሳ። ያች የእግዚአብሔር መለኮት በበትሩ ውሃው መተዋለው። ውሃው መታ፣ ባህሩ ተከፈለ። እግዚአብሔር ይመስገን። የእግዚአብሔር ሕዝብ በደረቅ ተሻገሩ። እግዚአብሔር ይመስገን። ከዚያ ከተሻገሩ በኋላ እንደገና የፈርዖን ሰራዊት እያሳደዷቸው በዛ በደረቅ ምድር ገቡ። እንደገና መታለው ሲመታው ዋጧቸው ይላል። ጠላቶቻቸው እንዳልነበሩ የሚገርም ተአምር ነው እግዚአብሔር እየሰራ ያለው። በምድረ በዳ በነበሩበት ጊዜ እጅግ በተጠሙበት ጊዜ ከጭንጫ ውሃን አፈለቀላቸው እግዚአብሔር። ከአማሌቃውያን ጋር ሲዋጉ ይህን ጥቅስ ላንብበው። ዘጸአት ምዕራፍ 15 ላይ ሁሉንም በቃል ከምናገር እስካሁን የነገርኳቸው የመጽሐፍ ቅዱስ ክፍሎች ናቸው። ምዕራፍ 17 ላይ 9ና 10 እንዲህ ይላል። ሙሴም ኢያሱን ጉልማሶችን ምረጥልን፣ ወጥተህም ከአማሌቃውያን ጋር ተዋጋ፣ እኔም ነገ የእግዚአብሔርን በትር በእጄ ይዤ በኮረብታ ራስ ላይ ቆማለሁ አለው። ሙሴ ነው የተናገረው። በትሯን ይዤ እመጣለሁ፣ አንተ ግን ህዝቡን ሰብስብ አለው። ያ የመለኮት ኃይል፣ የእግዚአብሔር ፓወር፣ የእግዚአብሔር ኃይል የሆነውም በትር ይዞ መጣ። በትሩን ይዞ እጆቹን ባነሱ ጊዜ እስራኤላውያኖች ድል ያደርጉ ነበር ይላል። እግዚአብሔር ይመስገን። ከዚያ በኋላ በተአምር እግዚአብሔር ዛሬ በእጃችሁ ያለው ምንድን ነው ይለናል። ወገኖቼ ወደ ራሳችን ላመጣው ፈልጋለሁ። እግዚአብሔር በእጃችን ባለው ነገር መጠቀም ይፈልጋል። ያንን በጌታ ስር ካልጣልን በስተቀር ምንም ትርጉም የለውም። በጌታ ስር ጥለን ካልተጠቀምንበት የምናደርገው ነገር ሁሉ በዜሮ የተባዛ ነው የሚሆነው። ወገኖቼ ገንዘባችሁ፣ እውቀታችሁ፣ ጌታ የሰጣችሁ መክሊት ሁሉ በእጃችሁ ያለውን ነገር ለእግዚአብሔር ካልጣልን ጭራሽ ህይወት ሊያጠፋ ይችላል። በዙሪያችሁ ያለውን ህይወት ያጠፋል። ቤተሰባችሁን ይጎዳል፣ ትዳራችሁን ይጎዳል፣ ስራችሁን ይጎዳል። የማይነካው ነገር የለም። በእግዚአብሔር ጸጋ ለማደግ ያስፈልግ። ኃጢአታችንን ለመተው ካላሰብን ሙት በትር በእጃችን ይዘናል ማለት ነው። ወገኖቼ አንዳንዶቻችን ኃጢአት ሰርተን ይሆናል። ባለፈው ስህተት የበደለኝነት ስሜት እየተጸጸትን ሁልጊዜ መኖር አይደለም። እንደዛ የምንኖር ከሆነ ሙት በትር በእጃችን ይዘን ነው ያለ ነው። አንዳንድ ጊዜ ራሳችንን ልንጠይቅ፣ ቤተክርስቲያን ለምንድን ነው የማትነቃቃው? ለምንድን ነው ነፍሳቶች የማይመለሱት ብለን እንጠይቅ ይሆናል። ምክንያቱ ደግሞ እንደ ሙሴ ደረቅ ሙት በትር ተሸክመን ስልን የምንሄድ ነው። በጌታ ፊት ካልጣልነው በስተቀር ህይወት አይኖሩም። እስራኤላውያን ታስታውሳላችሁ? ወደ ተስፋይቱ ምድር እየሄዱ ሳለ በአንድ ወቅት በዙሪያቸው ምድያማውያኖች ነበሩ። ጠላቶቻቸው ድል ተመቱ፣ ተሸነፉ። ኢያሱ መሪ ነበረ። ጌታ ሆይ ለምን ብሎ ጮኸ። ተስፋ የገባልን አምላክ፣ ከግብፅ ያወጣን አምላክ፣ ድል የሰጠን እስከዛሬ በበረሃ የመራን አምላክ እዚህ ደርሰን ጨርሰናል። ምን ነው አለ። እግዚአብሔር ምን አለው? በመካከላችሁ እርም አለ፣ እርም አለ፣ ያንን እርም አውጡ አለ። ከዛ ተጣጣሉ። እርሙ በማን ቤት እንደተገኘ ሁላችንም እናውቃለን። ወገኖቼ ዛሬ እርም የሆነ ነገር በመካከላችን ሊኖር ይችላል። አገልግሎታችን ሽባ ያደረገ፣ ቤተክርስቲያን እንዳይነቃቃ የሚያደርግ እርም የሆነ ነገር፣ በትዳራችን ውስጥ እርም የሆነ ነገር፣ በቤተሰባችን ውስጥ እርም የሆነ ነገር፣ በቤተክርስቲያን ውስጥ እርም የሆነ ነገር፣ ይሄ እርም ሙት የሆነ ደረቅ በትር ነው። ይህን ደረቅ በትር በጌታ ፊት ልንጥለው ይገባናል። ዛሬ እግዚአብሔር ይጠይቃችኋል። በእጃችሁ ያለው ምንድን ነው? የሞተ ደረቅ በትር፣ ኃይል የሌለው። ዛሬ ህይወቴን በጌታ እግር ስር ልንጥል ይገባኛል። ምንድን ነው ዛሬ የሞተ ነገሬ? በጌታ ፊት ልጥለው የሚገባኝ የሞተ ነገሬ ምንድን ነው ብላችሁ አስቡ። በትዳሬ ውስጥ የሞተ ነገሬ ምንድን ነው? በህይወቴ ውስጥ የሞተ ነገሬ ምንድን ነው? በአገልግሎት የሞተ ነገሬ ምንድን ነው? በስራዬ ውስጥ የሞተ ነገሬ ምንድን ነው? በህይወቴ የተጠማጠምኩት ነገር፣ ከሰዎች ጋር ባለኝ ግንኙነት ምንድን ነው የሞተ ነገሬ? ዛሬ ጌታ ይናገራቸዋል። ይህንን በእግራችሁ በጌታ እግር ፊት ጣሉት ይላል። ዛሬ ወገኖቼ ይሄ መልካም ዕድል ይመስለኛል። ዛሬ ወደ ጌታ የምንቀርብበት፣ በንስሐ የምንቀርብበት መታሰቢያ ስራ። ዛሬ ይህን ስራ ስናደርግ ሳለ የሞተ ነገራችሁን እያስባችሁ የሞተ በትሬን ጌታ ወይ በፊት እጥላለሁ በሉት። ስትጥሉት ጌታ ይጠቀምበታል፣ ኃይል ይሆናቸዋል። እግዚአብሔር የተመሰገነ ይሁን። ይህንን እያሰብን በትህትና ራሳችንን ዝቅ በማድረግ ይህንን አገልግሎት ልንካፈል ይገባናል። ብዙ ጊዜ ቤተ ክርስቲያን ውስጥ የቤተ ክርስቲያን ምዕመናኖች የሚጎዱት ከዚህ ስርዓት ሲሸሹ ነው። ይሄ የተዘጋጀው
ብዙዎች እንደሚያስቡት ለጻድቃን አይደለም። ጻድቃን ከሆናችሁ አያስፈልጋችሁም እኮ። ንጹሕ ነኝ ብለህ የምታስብ ከሆነ እኔ ከሁሉ የተሻልኩ ነኝ ብለህ የምታስብ ከሆነ አያስፈልግም። ኃጢአተኛ ነኝ ብለህ የምታስብ ከሆነ ግን ዛሬ ያለኝን የሞተ ነገር በጌታ ፊት እተዋለሁ ብለህ የምታስብ ከሆነ ይህ ስርዓት ለአንተ የተዘጋጀ ነው። የወንድምህን እግር ስታጥብ ሳለ ራስን ዝቅ አድርገህ ነው፣ በትህትና በጸሎት። ይሄ የትህትና አገልግሎት ነው። ሁላችንም እንደምናውቀው ጌታችን ኢየሱስ ክርስቶስ በዚያ በጌታ እራት ስርዓት ላይ ሲያገለግላቸው ታስታውሳላችሁ። ጌታ እኔ ጌታ የምትሉኝ እግራችሁን ካጠብኩ እናንተ እርስ በርሳ ልትተጣጠቡ አይገባችሁ ብላል። ስለዚህ የንስሐ ፕሮግራም ነው። ጌታ ሆይ የሞተ በትሬን ይዤ በፊት እመጣለሁ፣ በፊትህ ጥለዋለሁ ብለን ራሳችንን ዝቅ አድርገን ትዕቢታችንን፣ ኩራታችንን፣ ራስ ወዳድነታችንን፣ ዘረኝነታችንን ለጌታ ፊት የምንጠልበት ስርዓት። ይህንን ካደረግን እግዚአብሔር በልዩ መገለጽ ይባርከናል። እግዚአብሔር በልዩ ሁኔታ ለአገልግሎት ብቁ ያደርገናል። እግዚአብሔር ይባርካችሁ። እግዚአብሔር የሰማነውን ይባርክ። ሰላም በስቶልኛል አንተን ካገኘው ጀምሮ ሕይወቴ ተለውጧል፣ ተቀይሯል የኔም ኑሮ አንተን በመከተሌ ከአንተም ጋር በመሆኔ ተጸጽቼ አላውቅም ጌታ አንተን በማመኔ 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 የሕይወት መንገድ አሳየኸኝ ከፊት ጋር ደስታ አጠገብከኝ መልካምነትህን አበዛበት ዘመኔ ከሁሉም በላይ ሆንክልኝ መድኔ መልካምነትህን አበዛበት ዘመኔ ከሁሉም በላይ ሆንክልኝ መድኔ ከሁሉ በላይ ነጌታ ከሁሉ በላይ ከሁሉ በላይ
ምስኪንን አይጥል ደርሶ የሚያነሳ ለወደቀውም አይቶ ሚሳሳ እንደ ሰው አይደል ይራራል እርሱ ሐዘን ለጎዳው እንባን አባሹ ተመስገን እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን ተመስገን አንተ መልካም ነህ ሰውም ማትረሳ ተስፋ ለሌለው የምትሆን ጋሻ ከፍ የምታደርግ ምስኪኑን ረድተህ ወግ የምታሳይ አፍን ሳቅ ሞልተህ ተመስገን እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን ተመስገን መሄጃ ላጣ ግራ ለገባው አንተ መሪ ነህ መንገድ ምታሳይ ምህረትህም ለዘላለም ነው እንዳንተ ያለ ታላቅስ ማን ነው ተመስገን እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን ተመስገን ሰውም እንደሚያይ ጌታ ያይም ቁመ
እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን ተመስገን በባዕድ ምድር ለተማረከው የሞትም አዋጅ ለተነገረው አንተ ግን ደርሰህ ታሪክ ለውጠህ ለተገፋው ሕዝብ ሰላምን ሰጠህ። ተመስገን እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን 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 እግዚአብሔር ተመስገን ተመስገን